ዱርዬ አይደለም ሲጀመር። የሆነ ሰውን ሄደ ከጀርባው ምናምን ከመታው አንተ ወንድ አይደለም። ወንድ ነኝ ካልክ በመጀመሪያ ፊት ለፊት ተጋፈጠው። ሰማይ ማንንም ሰው ከጀርባው ሄደ በፍጹም እንዳታጠቀው። እውነተኛ ወንድ ፊት ለፊት መጥቶ አይን ለአይን እያየ ይጋፈጣል እንጂ የሆነ ሰውን ከኋላ ያጠቃል። ይህ ደግሞ ወንዳ ወንድነትን ይጠይቃል። ከጀርባ መምታት የዱርዬው ሕግ ወይም ደግሞ የወንድ ልጅ ሕግ አይደለም። ይህ ውርደት ነው። ሸለበታም አትሁን። ልክ እንደ ወንድ ልጅ ፍርሃትህን ተጋፍጠው። ይህንን ስልህ ግን ካገኘው ሰው ጋር ተጣላ ምናምን እያልኩ ግን አይደለም። ክብርህን ከሚነካኩ ውሾች ካልሆነ በስተቀር ይህ የወንዶች ሕግ ነው። እንዳትረሳ በፍጹም። ክብርህን ለውሾች አሳልፈህ እንዳትሰጥ። ደቃቃ ልትሆን ትችላለህ፣ ምንም ልትሆን ትችላለህ። ልብህን ሞተርህን ብቻ ስማ፣ ሌላ ማንንም እንዳትሰማ። አሁን በዚህ ሰዓት ዩቲዩብ ላይቭ ላይ ነው ያለው። ይኸው የጻፍኩልህ አለ አይደለ? ይኸው እቺን ጽፈህ ዩቲዩብ ላይ ሰርች አድርግና ግባ። የወንድነትን የእውነተኛ ወንድነትን ሕግ ዝም ብለን ከጀለሶች ጋር እያወራን ነው። ከጃዛ በል ናና አብረን ብዙ ነገሮች እናወጋለን ነው የምልህ። አባቢላ የፈጠነና ስላሴ ያረዳ ልጅ